እንዴት ቆያችሁ ተማሪዎች? ዛሬም በሌላ ቪዲዮ ብቅ ብለናል ማለት ነው። ከባለፈው ቪዲዮ የቀጠለ ወይም ቲቶራችን የቀጠለ ማለት ነው። ዛሬ ይዤላችሁ የቀረብኩት በባለፈው ምሳሌ መሰረት ስለ ሞድ ይዤላችሁ ቀርብ ያለው ማለት ነው። ሞድ ምን ይመስላል የሚለውን አብረን የምናየው ይሆናል ማለት ነው። ለማስታወስ ያህል ባለፈው ቲቶር ላይ ስለ አማካይ ነበረ። አማካይ እንዴት እንደሚፈለግ በዛ ቪዲዮ ላይ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። ዛሬ ግን ስለ ሞድ አብረን የምንመለከት ይሆናል ማለት ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ አዘንጉ። ሰብስክራይብ ብታደርጉ በጣም ቤስት ነው። ስለዚህ ወደ ትምህርታችን ስመልሳችሁ ሞድ ማለት ምን ማለት ነው የሚለውን ኦፍ ኮርስ ሞድ የሚለው ምናልባት ቃሉ እንግሊዘኛ ሊሆን ይችላል፣ ግን ሐሳቡ ምን ማለት ነው የሚለውን አብረን እናያለን። ሞድ የሚለው አንድ መረጃ ይኖራቸዋል። ያ መረጃ ደግሞ ቁጥራዊ የሆነ መረጃ ነው። ቁጥራዊ የሆነ መረጃ ማለት ልጆች ምን ማለት ነው? አንድን መረጃ በቁጥር ከተሰጠን ማለት ለምሳሌ በባለፈው ቪዲዮ ላይ እንድታስታውሱ ለምሳሌ ተማሪዎች እድሜ ሊሆን ይችላል፣ የሴት ተማሪዎች፣ የወንድ ተማሪዎች እንዲሁም ደግሞ የተለያየ ቁጥራዊ የሆኑ መረጃዎችን የሚገልጽ ማለት ነው። ሶ አንድን መረጃ በውስጡ ከያዛቸው ቁጥሮች ብዛት ነው። በውስጡ ብዙ ቁጥሮችን ከያዘ ማለት ለምሳሌ መረጃችን ምናልባት እድሜያቸው ከ1 እስከ 20 ያሉ ተማሪዎች የሚይዝልን ከሆነ እድሜያቸው ተማሪዎች ስላቸው ላይክ እድሜያቸው ምናልባት እድሜው አንድ የሆነ ተማሪ ክላስ ላይ ገባ ይችላል። እድሜያቸው ምናልባት ከ10 በላይ የሆኑ ተማሪዎች እስከ 20 ድረስ ያሉ ተማሪዎች ከምንጠየቅ ከሆነ 10 ላይ ያሉ እድሜያቸው 10 የሆኑ ተማሪዎች ወንድም ሴትም ብዙ ሊኖረን ይችላል። ስለዚህ 10 ቁጥር ካሉት ቁጥሮች በብዛት ከተጠቀሰ የዛ ቁጥራዊ መረጃ ሞዱ 10 ነው ማለት ነው። 10 3 ጊዜ ተጠቅሶ 9 ደግሞ 2 ጊዜ ቢጠቀስ የዛ መረጃ ሞዱ 9 ነው ማለት ነው። 10 ነው ማለት ነው። ስለዚህ እንደዛ እያለ ይቀጥላል። ሞድ ደግሞ 3 አይነት ወይም 4 አይነት ሞዶች አሉ። ይሄ የመጀመሪያው ባለ አንድ ሞድ ይባላል። ባለ አንድ ሞድ የሚባለው ምን አይነት ሞድ ነው? ለምሳሌ መረጃችን በውስጡ 2 4 6 2 3 ከያዘ እነኚህ ቁጥሮች በቅደም ተከተላቸው እንጽፋቸዋለን መጀመሪያ ማለት ነው። መጀመሪያ በቅደም ተከተል ጽፋቸው እዚህ ጋር 2 ቁጥር 1 2 2 ጊዜ ተደግሟል። 2 ቁጥር 3 ጋር ስትመጡ ደግሞ አንድ ጊዜ ብቻ ነው የተደገመው። 4 ቁጥርና 6 እንዲሁም 3 አንድ ጊዜ ተደግሟል። ስለዚህ ተደግሟል ማለት ተጽፏል። ስለዚህ የዚህኛው መረጃ ሞዱ ሊሆን የሚችለው ማን ነው ማለት ነው? 2 ቁጥር ነው። ሞዱ 2። እንደዚህ ደግሞ መረጃዎች ባለ አንድ ሞድ ይባላሉ። ባለ አንድ ሞድ ይባላሉ ማለት ነው። ሌላ ደግሞ መረጃችን ለምሳሌ 2 6 4 2 ለምሳሌ 8 4 እንደዚህ ከተጠቀሰ አሁን በደንብ ይዩት። መረጃዎቻችን ሁል ጊዜ ከየት ወዴት ነው የምናስቀምጣቸው? ከትንሽ ወደ ትልቅ ወይም ከትልቁ ወደ ትንሹ ቁጥሮቹ ምን እናደርጋለን? አሬንጅ እናደርጋቸዋለን። አሬንጅ ካደረግናቸው በኋላ በብዛት የተደጋገመው ቁጥር እንለያለን። ለምሳሌ 2 ቁጥር 1 እዚህ ጋር አለ፣ እዚህ ጋር አለ። 2 እንደምትመለከቱት 2 ጊዜ ተጠቅሷል። 4 ቁጥር ላይ ስትመጡ 4 እዚህ ጋርም ተጠቅሷል። 6 እና 8 ደግሞ አንዳንድ ጊዜ ነው የተጠቀሱት። ስለዚህ የዚህ ቁጥራዊ መረጃ ሞዱ ስንፈልግ ሞዱ እኩል ይሆናል ማና ማን ናቸው? 2 እና 4 2 እና 4 ሞዶቹ ናቸው። የዚህኛው መረጃ ቁጥራዊ መረጃ ሞድ መሆን ይችላሉ። ምን ማለት ነው? 2 ቁጥርም 2 ጊዜ ተጠቅሷል። 4 ቁጥርም 2 ጊዜ ተጠቅሷል። ለምሳሌ እዛው ላይ እንዳለ ማለት ነው። ለምሳሌ 2ን እዚህ ጋር አስገባው። አሁን የ2 ቁጥር ብዛት ስንት ሆነ? ከ2 ወደ 3 አደገ ብዛታቸው ማለት ነው። ሄዲስ 2 2 2 አላቸው። ስለዚህ እንደ ቅድሙ ሞዱ ስንት መሆን ይቀናል? ሞዱ 4 እና 2 መሆኑ ይቀርና ሞዱ ማን ነው? 2 ቁጥር ነው የሚሆነው። ምክንያቱም 2 3 ጊዜ ተደግሟል። 4 ቁጥር ደግሞ 2 ጊዜ ብቻ ነው የተጻፈው። ስለዚህ እዚህ ጋር ያለ በብዛት ማለት ነው ከያዛቸው ቁጥሮች በብዛት ከፍተኛ የሆነው ማለት ለምሳሌ 2 ቁጥር ትንሽ ቁጥር ነው አይደል?
ግን ከፍተኛ የሆነ ለምሳሌ ማን አለ 8 አለ እሱ ለማለት ፈልጎ ሳይሆን በብዛት የተጠቀሰው ቁጥር ማን ነው የሚለውን ለመግለጽ ያህል እንደዚህ ነገሮችን እንጠቀማለን። ሌላ ደግሞ ይሄኛው ባለ ቅድም እንደነገርኳችሁ ይሄኛው ቁጥር ከሌለ ባለ ሁለት ሞድ ይባላል ማለት ነው። ለምሳሌ እዚህ ውስጥ እንደዚሁ እንዳለ 2 6 4 8 ነው 2 8 4 8 4 8 እንደዚህ ቢሰጣችሁ ይሄን መረጃ አሁን እንጥራችሁ። 2 ስንት ጊዜ አለ? 1 2 2ን 2 ጊዜ አለ ማለት ነው። 6 1 ጊዜ ነው ያለው። 6 1 ጊዜ ነው ያለው። 4 ቁጥር ጋር ስትሄዱ 4 1 እዚህ ጋር አለ 2 3 አለ 4 ቢያንስ 3 ጊዜ ተጠቅሷል። 8 ጋር ስትሄዱ 8 8 8 ስለዚህ 8ን ስንት ጊዜ 3 ጊዜ ተጠቅሷል ማለት ነው። አሁንም ይሄ ቁጥር ከቅድሙ ቁጥር ጋር ይገናኛል። አሁንም ሞዳቸው ማን ነው የሚሆነው ማለት ነው። ሞዳቸው አሁንም 4 እና 8 ምክንያቱም 4 እና 8 በዚህ መረጃ ውስጥ ስንት ጊዜ ተጠቅሷል? 3 ጊዜ። ለምሳሌ እዚህ ጋር 2 ቁጥር እናስገባ። አሁን 2 ቁጥር ብናስገባ 2 ቁጥር አሁን ስንት ተደግሟል ማለት ነው? 3 ጊዜ ተደገመ ማለት ነው። ስለዚህ ምን ሊሆን ነው? የዚህኛው ቁጥራዊ መረጃ ሞዶቹ እነማን ናቸው? 3 ጊዜ ተጠቅሷል። ስለዚህ 2 4 8 ናቸው። ስለዚህ ይሄ ባለ ስንት ሞድ ይባላል? ባለ 3 ሞድ ይባላል። 3 ሞዶች አሉት ማለት ነው። በደንብ እነዚህ ነገሮች ማዳመጥ ወይም መስራት ይጠበቅባቸዋል። ለምሳሌ ምን ልትጠየቁ ትችላሉ? ከሚከተሉት ውስጥ የቁጥራዊ መረጃዎች ሞድ ትክክል የሆነው የትኛው ነው ብሎ ይሰጣችሁና ልክ እንደዚህ መረጃ ይሰጣችሁና ከፊት ለፊቱ ይሄ ባለ 1 ሞድ ነው፣ ባለ 2 ሞድ ነው፣ ባለ 3 ሞድ ነው እያለ ቢጠቅሳችሁ ቀጥታ ምን እንደምታደርጉት ይሄንን አሁን ያስረዳሁትን ምሳሌ በመጠቀም መረዳት ትችላላችሁ። ስለዚህ ይሄን ይመስላል ማለት ነው። ሌላ ደግሞ ምንም ሞድ የሌለው ማለት ምን አይነት ነው? ቁጥሮቹ ለምሳሌ ከዚህ ውስጥ ልንገራችሁና ምንም ሞድ ላይኖረው እንዲችል ካደረግነው ቁጥሮቹ የተደጋገሙ ቁጥሮች እኩል ጊዜ ለምሳሌ ላሳያችሁ። ለምሳሌ 4 10 8 9 3 2 አሁን ይሄ ቁጥር በደንብ ይዩት። 4ም የተደገመው 1 ጊዜ ነው። ሌላ 4 የለም እዚህ ቁጥራዊ መረጃ ውስጥ። 10ም እንደዚሁ 1 ጊዜ ብቻ የተደገመው። እያንዳንዱ እዚህ ጋር የምትመለከቷቸው ቁጥሮች አንድ ጊዜ ነው የተደጋገሙት። ምናልባት እነዚህ ቁጥሮች ደግሞ 4ም 2 ጊዜ ተደግሞ እያንዳንዱ ቁጥሮች ደግሞ 2 ጊዜ እኩል ማለት ነው። ያ ማለትም 4ም 2 ጊዜ እዚህ ውስጥ ብናገኘው 10ም እዚህ ውስጥ 2 ጊዜ ብናገኘው 2ም 3ም እዚህ ውስጥ እኩል በቁጥር እኩል ቢደጋገሙ ያ ቁጥራዊ መረጃ ሞድ የለሽ ተብሎ ይጠቀሳል። ወይ ሞድ የሌለው መረጃ እንደማለት ነው። ሞድ የሌለው መረጃ ማለት ትርጉም የሌለው መረጃ ማለት አይደለም፣ ግን የመረጃው ሞድ የለውም ተብሎ ይጠቀሳል ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ለምሳሌ እዚህ ጋር ስትመጡ ቅድም ባሳያችሁ ምሳሌ መሰረት ይሄ ለእናንተ ትችላችኋለሁ። ይሄንን እናንተ እንድሰሩ ለምሳሌ ሃጋ የሃ ጥያቄ እንስራ። 6 ቅድም እንደነገርኳችሁ ምን እንደምታደርጉት ሁልጊዜ ለመስራት እንዲያመቻቸው ወይም እንዲቀላቸው ከፈለጋችሁ ቁጥሮቹ በቅደም ተከተል አሬንጅ ማድረግ ነው። ከትንሹ ቁጥር ወደ ትልቁ ቁጥር ማለት ለምሳሌ ከነዚህ ቁጥሮች ውስጥ ትንሹ ማን ነው? 6 እዚህ ጋር ልላችሁ 6 ነጠላ ሰረዝ። ይሄኛው ለምሳሌ የሃ ቢሆን ማለት ነው 6 አለ። ቀጣይ ማን አለ? ሌላ 6 አለ 6 አሁን ይሄው እንደዚህ ማጥፋት። ሌላ ማን አለ? ሌላ ድጋሜ 6 አለ 6 እናጠፋቸዋለን። 6 ከዛ 7 8 ብሎ ነው የሚቀጥለው። እዚህ ጋር 7 ቁጥር የለም እዚህ ውስጥ 8 አለ 8ንም ድጋሜ እንዳያገኛችሁ ኦፍ ማድረግ። ሌላ 9 የለም 10 የለም 11 እና 11ም የለም 12 2 ጊዜ ተጽፏል። 12 ስለዚህ ይሄም የለም የመጨረሻ 18 እና 13 ወይም 13 እና
18 ናቸው። አሁን ከምንሰራው ጽሁፍ ውስጥ ወይ መረጃዎች ውስጥ በብዛት የተደጋገመው 6 1 2 3 ጊዜ ነው። 6ን ሊያን ስንት ጊዜ? 3 ጊዜ 1 2 3 8 ጊዜ 1 ጊዜ 12 ስንት ጊዜ? 2 ጊዜ። ስለዚህ የዚህ መረጃ ሞዱ ማን ነው? ሞድ 6 ነው ማለት። ስለዚህ ሞዱ 6 የዚህ መረጃ ሞድ 6 ነው ማለት ነው። ከዛሬ ቪዲዮ ላይ መልካም ነገር እንዳስረዳኋችሁ ተስፋ አደርጋለሁ። ምናልባት ስታጠኑ ያልገባችሁ ነገር ካለ ይህን ቪዲዮ ካያችሁ በኋላ በኮሜንት ሴክሽን ላይ ወይም ኮሜንት መስጫ ላይ ሐሳብ አስተያየታችሁን ስጡ እንድንሰራላችሁ። ዘንድሮ 8ኛ ክፍል 6ኛ ክፍሎች የከተማ አቀፍ 6ኛ ክፍል ሚኒስትሪ ትፈተናላችሁ። ስለዚህ ይህን እድል እንዳያመልጣችሁ ሁላችሁም በርታችሁ እንድታጠኑ በዚህ አጋጣሚ አደራላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ በተለያዩ የሶሻል ሚዲያ ይህንን ቪዲዮ ወይም ሊንኩን ሼር በማድረግ አብረን እንድሰራ በትህትና ጠይቃችኋለሁ ማለት ነው። በቀጣይ ቪዲዮ የምንገናኝ ይሆናል። መልካም ጊዜ ይሁን። እናመሰግናለን።